ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና በተለቀቀ ደስታ ቤት በተለቀቀ ቪዲዮ ምን ተማራችሁበት ማለት ነው። የሰው ልጅ እንደዚህ ሲያስተምር ትምህርት ያለው ነገር ይዞ ሲመጣ በጣም ነው ደስ የሚለው ማለት ነው። እውነት ለመናገር ደስታ አሁን ባለበት በዚህ ሁኔታ ከቀጠለ ካልተቀየረ ማለት ነው በጣም እይታንም ቢሆን ተመልካችንም በደንብ አድርጎ ነው የሚስበው ማለት ነው። ተወዳጅነትም ያገኛል ማለት ነው። ምክንያቱም በጣም አነጋገሩ እንዴት ደስ እንደሚል ካነጋገሩም ደግሞ ውድ ቤተሰቦች የተመለከትኩት ነገር ምን አለ መሰላችሁ? በአብርሽና በእሱ መካከል ያለ ልዩነት ማለት ነው። በጣም ትልቅ ልዩነት ነው ያለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ማለት ነው። ከልብ አመሰግናለሁ። በጣም ብዙ ሰው ሰብስክራይብ አድርጎኛል። ወደፊት እንሄዳለን ማለት ነው። እንግዲህ አንዳንዴ የሆነ ሰውን ከልባችሁ ስትወዱ ከልባችሁን ስታደንቁ እውነትን ነገር ስታወሩ ሰው አይወዷችሁም። እንግዲህ ያንን ቻናችን ምናምን ነገር እናዘጋለን ምናምን ስለተባለ ነው ወደዚህ የተገለበጥ ነው ማለት ነው። እኛ ሩታ እስካለች ድረስ ማንም አያሸንፈንም። የፈለገ ነገር ይምጣ፣ ዩቱብ ማዘጉ፣ ውጡ፣ ውረዱ፣ ድካም ለእናንተ ነው እንጂ ምንም ነገር የምታመጡ ነገር የለም ማለት ነው። አንዳንድ ሰዎች አላቸው ማለት ነው። በዚሁ አጋጣሚ አንድ ነገር ትምህርት ወሰዱ ማለት ነው። ሁላችንም ማለት ነው። በሰው ነው እንጂ ማይቀየርበት በቃም እቃ ይቀየርበታል፣ በቁሳቁስም ቁሳቁስ ይቀየርበታል ማለት ነው። እናንተ አንድ ዩቱብ ብታዘጉ ማለት እኛ ሌላ ዩቱብ መክፈት መምጣት እንችላለን። ነገር ግን እኔ እየመረራችሁም ቢሆን ዋጡት። ነገም ዛሬም ሩታን እንደግፋለን እንጂ ዝሙትን አናስፋፋም። በቃ አብዛኛው ሰው ከኛ ጋር እልህ የያዛችሁ ነገር እንግዲህ ያልተቀየርነው 2 ልጆች አለን። እሷን ስሟን አልጠራም ማለት ነው፣ መጥራትም አልፈልግም እዚህ ጋር። ያንን ነገር አዘጋለው እንደዚህ ላለው የምትሉ ድርግም አድርጉት፣ ጉዳያችን አይደለም። ነገር ግን እስካልተነካችሁ ድረስ ለምን ዝሙትን አላስፋፋችሁም ብላችሁ የምትሉ ሰዎች ለራሳችሁ ነው እንጂ የኛ ዩቱብ ምንም ነገር አይሆንም፣ አይቆርጠውምም፣ አይፈልጠውምም። ልንገራችሁ ነው ማለት ነው። ነገም ዛሬም እኔ ሩታን ወዳታለሁ፣ ሩታን አደንቃታለሁ። ዝሙትን ደግሞ አልከታተልም። ማንም ዝሙትን ተከታታይ ብሎ የሚያስገድደኝ የለም። በቃ ወድጄ ፈቅጄ ነው ሩታን ማደንቃት፣ ሩታን መወዳት ማለት ነው። ሩታ ደግሞ ለእኛ ባለ ውለታችን ናት። የፈለገ ነገር ልትሉ ትችላላችሁ። ልታሽቃብጪ ነው ምናምን ልትሉ ላ ሩታ ሳትመጣ በፊት እኛ ማንንም አናውቅም። ለዚህ ደረጃ ያደረሰችን ሩታ ናት። በሩታ ምክንያት ነው እዚህ ድረስ የደረስ ነው። ብዙዋችሁ ታውቃላችሁ ማለት ነው። ስለዚህ ዛሬ የሆነ ነገር ሆና እሷን ጥለን መጓዝም የለብኝም። እኔ በበኩሌ አልጓዝም። እንደፈለጋችሁ መሆን ትችላላችሁ ማለት ነው። ማዘጋትም ከቻላችሁ አዘጉ። የሆነም ነገር ማድረግ ከቻላችሁ አድርጉ። እኔ አይደንቀኝ አይገርመኝ። ሚደንቀኝና ሚገርመኝ ሩታን ይዤ መጓዜን ብቻ ነው ማለት ነው። እና ውድ ቤተሰቦቼ ወደ ቪዲዮ ሲሄድ ማለት ነው እኔ በደስታ የተመለከትኩት ነገር ቢኖር አያችሁ፣ የሰው ልጅ ልዩነቱ እዚህ ጋር ነው። አብርሽ አንድ ቀን ስህተት ሲሰራ ጥፋት ሲያጠፋ እንኳን ይሄንን ነገር አው ጥፋት ነው ስህተት ነው እኔም ይቅርታ በድያታለሁ እንኳን ብሎ አያውቅም። ደስታ ግን አያችሁ ሰው ብሎት ዳኒና ያቺ ሜሪ እንኳን ገፋፍተውት ቤት ወስዶት ጥፋት ነው ያ ነገር ጥፋት ነበረ፣ ጥፋት መሆኑን ስላወቅኩኝ እኔ ወደ ሩታ ተመልሻለሁ፣ ያ ነገር መሆንም መደረግም አልነበረበትም ብሎ ይቅርታን የጠየቀው ማለት ነው። ስህተት እንደሆነ ስላወቅኩኝ ያንን ነገር ማረግም ማሰብም አልነበረብኝም። ስለዚህ ከአሁን ወዲህ እንደዚህ አይነት ነገር አይፈጠርም ብሎ መልስ ሰጠ ማለት ነው። አብርሽስ ሁልጊዜ ምን ነኝ ትክክለኛ ነው የሚለው፣ እሱ አጥፍቶ እሱ በድሎ ይቅርታ እንዲጠየቅ ነው የሚያደርገው ማለት ነው። እና እውነቴ ነው የምላችሁ የሰው ልጅ አስተዳጋጉ እንደዚህ ነው ማለት ነው። እኔ በሁለት ቪዲዮ ብቻ እኔ እንጂ አላቅም ደስታ ምን አይነት ጥሩ መልካም ሰውና መልካምነቱም ሳይሆን አስተሳሰቡ የፈለገም ስራ ቢሆን ድራማም ቢሆን የሰው ልጅ ከአንደበቱ የሚወጣ ነገር ትረዱታላችሁ ማለት ነው። ዛሬ ማን ነው ራሱ ለራሱ ጥቅም እየፈለገ እኔ ጥፋተኛ ነኝ ይቅርታ ብሎ የሚጠይቅ ማንም የለም። የሚፈልገው ነገር እስከሚያገኝ ድረስ በቦሌም በቆጥም እያለ የራሱ ነገር ያደርጋል እንጂ እኔ እንደ ደስታ እኔ እንጂ አላውቅም። አረ ሩታዬና ደስታዬን መጨረሻችሁን ያሳምርላችሁ ማለት ነው። እውነቴ ነው የምላችሁ። መጨረሻው ደግሞ ያማረ ያደርግላችሁ። ይሄ አሁን ቀልድ ነው ድራማ ነው፣ ግን እንደ እውነት ያደርገው ማለት ነው። ለምን ብትሉ በቃ በአብርሽ ምንም አይነት ትምህርት የምንማረው ነገር የለም።
ሞር እህትና እህተማሞች እርስ በርሳችን ምቀኛ ሸረኛ እየሆንን አንድ እህት ሰርታ ስታድግ ራሱ እያባለን ያለ ነገር ነው የምንሰራው ማለት ነው። እኔ እውነቴ ነው የምላችሁ በደስታ በትላንትናው ቪዲዮ ከትላንትና ወዳ በተለቀቀው ቪዲዮ በሁለቱም በጣም ትልቅ ትምህርት ወስጄበታለሁ ማለት ነው። ራሴን አጥፍቼ ስህተት እንደሆነ ካወኩኝ ወደ ራሴ መመለስ እንዴት እንደማቅ ማለት ነው። እና ደግሞ ትዕግስትን ከምሬ ነው የምላችሁ። ለፍቅር ዋጋ ስትከፍሉ በትዕግስት የፈለጋችሁን ነገር ብትባሉ ያንን ነገር እስከምታገኙ ድረስ ትዕግስት መኖርባት ተምሬ ያለው ማለት ነው። እና ደስታ በዚህ ጸባይ አትቀየር፣ በእንደዚሁ ቀጥልበት። በዚህ ከቀጠልክ እውነቴ ነው የምልህ ከምንም በላይ ተወደህ ተደንቀህ ንጉስ ሆነህ ትቀመጣለህ ሚዲያ ላይ ማለት ነው። ግን አንዳንድ ሰው አለው ያው የሆንበት የሚፈልጉበት ሲደርሱ ሁላቸውም ይቀየራሉ። ብቻ ሩታና ደስታ ፈጣሪ